ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እናንተ እንዴት ይዟችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ነው የናፈቃችሁኝ። እንዴት ናችሁ? ትንሽ ሰሞኑን ጠፍቻለሁ። እንዴት ናችሁ? በራሴ ምክንያት በሆነ በትንሽ ነገር ቢዚ ሆኜ ነው የጠፋሁት። እንዴት ናችሁ? ደህና ናችሁ ወይ? ዛሬም ደግሞ በሌላ ቪዲዮ ብቅ ብያለሁ። እንዴት ናችሁ እናንተ? ከዛ በፊት ግን አዲስ የገባችሁ ካላችሁ እንኳን በሰላም መጣችሁ፣ የቆያችሁትም ደግሞ እንኳን ደህና ቆያችሁ። አዲስ የመጣችሁ ፕሊስ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ የቤቲ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንዴት ናችሁ? ዛሬ ደግሞ ርዕሱ ላይ እንደጻፍኩት እንዳያችሁት ዛሬም እንደተለመደው የፊት ማስክ ቆንጆ ፊት የሚያጠራ ቆንጆ ማስክ ይዤላችሁ መጥቻለሁ እና ማስኩ የተርመሪክ ማስክ ነው፣ የኸርባል ነው። ቆንጆ ማስክ ነው በጣም ይሁት። አይሄርት የብራንዱ አይሄርት ኔቸር ይባላል። ላሳያችሁ እና ኦርደር እንድታረጉት እናንተም ማለት ነው። በጣም ቆንጆ ማስክ ነው ይሄ እና እዩትና ኦርደር ታረጉታላችሁ። እኔ ኦርደር ያደረኩት አማዞን ላይ ነው። በጣም ቆንጆ ነው ይሄ ብራንድ በጣም አሪፍ ብራንድ ነው። የፊት ማስክ ብቻ ሳይሆን እንትንም አላቸው፣ ስክራብ አላቸው፣ የተለያዩ ነገሮች አላቸው እና ቆንጆ ብራንድ ነው ይሄ አይሄርት ኔቸር ማለት ነው። እና በውስጡ 3 አይነት ፓውደር ነው የያዘው። እኔ በጣም የወደድኩት ውስጡ ናቹራል ነገር ነው፣ ሶስቱም ደግሞ ኦርጋኒክ የሆኑ ነገሮች ናቸው ያሉት። ያው ኢንግሬዲየንቱ ላይ ማንበብ ትችላላችሁ። ሶስቱም ኦርጋኒክ ነው። በጣም ቆንጆ ነው። ኦርጋኒክ መሆኑ ደግሞ አስደስቶኛል። ለዛ ነው ኦርደር ያደረኩት። በጣም ነው የወደድኩት እና በውስጡ 3 አይነት ነው የያዘው ማለት ነው። 3 አይነት ነው የያዘው ያለው እርድ፣ አብሽ እና ደግሞ ሰንደልውድ የሚባል ማስክ ነው። እርድና አብሽ እንኳን አዲስ አይደለም ለእናንተ። ሰንደልውድ ግን ጣፋጭ የሆነ ከደረቅ እንጨት የተሰራ ጣፋጭ የሆነ ቆንጆ ሽታ ያለው የሱ የደረቅ እንጨት ፍቅፋቂ ፓውደር ነው። በጣም ቆንጆ ነው። የሚገርማችሁ ነገር ይሄ የሰንደልውዱን ብዙዎቻችሁ ሜቢ ተጠቅማችሁ ላታውቁት ትችላላችሁ። ሜቢ አዲስ ነገር ሊሆንባችሁ ይችላል፣ ግን በጣም ቆንጆ ነው። ሰርች አድርጋችሁ ማንበብ ትችላላችሁ። ፊት በጣም ነው የሚያጠራው። በጣም ቆንጆ ነው። ሌላው በውስጡ የሚገኘው እንዳልኳችሁ እርድ ነው። እርድ ደግሞ ምንም ጥያቄ የሌለው ነገር ነው። በጣም ቆንጆ ነው ለፊት። ብዙ ሰው ነው ያው ተነግሮለታል ስለ እርድ። ምንም ጥያቄ የለውም። ፊታችንን ላይት ነው ያለው የሚያደርግልን፣ ብራይት እንዲሆን ነው የሚያደርግልን እርድ። በጣም ቆንጆ ነው። ዳርክ ስፖቶችን እንደሚያደበዝዝ በጣም ቆንጆ ነው እርድ። ሶስተኛው ደግሞ አብሽ ምናልባት ተጠቅማችሁ ማታቁም ልትኖሩ ትችላላችሁ። አብሽ ደግሞ በጣም ቆንጆ ነው። እንደውም ስለ አብሽ ኢትዮጵያ ውስጥ እንደውም አንዳንድ ሰዎች ስለ አብሽ ይጠጣሉ፣ ቆንጆ ነው ለፊት ምናምን ያጠራል እያሉ በጣም ስለ አብሽ ብዙ ሲነገር ሰምቻለሁ። እና አሁን ደግሞ ፊታችን ላይ ስናደርገው ደግሞ ፊታችን ላይ በጣም ፊታችንን ሞይስቸር ነው የሚያደርግልን። በጣም ነው ፊት የሚያለሰልሰው። እንዲሁም ደግሞ ፊታችን ላይ ለምሳሌ አክኒ ካለብን ወይም የቆዳ በሽታ ተብሎ የሚጠራው ፊታችን ላይ ካለ እሱን ትሪት የማድረግ ኃይል አለው። በጣም ቆንጆ ነው። በጣም ነው ደግሞ ሞይስቸራይዝ የሚያደርገው አብሽ በጣም እና በጣም የወደድኩት ይሄንን አይሄርት ኔቸር ብራንድ የወደድኩት በውስጡ ያሉት ቆንጆ ናቹራል ነገሮች ስለሆኑ እኔ ደግሞ ናቹራል በቃ የተፈጥሮ ነገር አይ ቲንክ ማናችንም አንጠላም እና ውስጡ ያለው ነገር ስላስደሰተኝና ገዝቼ ኦርደር አድርጌ ከአማዞን ላይ ስሞክረው በጣም ቆንጆ ነው። ትንሽ ቆየው ከተጠቀምኩት፣ ግን በራሴ ላይ ያለውን ለውጥና እንደሚስማማኝ ማወቅ ስለፈለኩ ነው የቆየሁት ማለት ነው። እና በጣም ቆንጆ ነው። ለውጡን ታዩታላችሁ። 3 አይነት ፓውደር ነው ያለው እና ብትጠቀሙት ቆንጆ ነው። ሌላው አጠቃቀሙ እንዴት ነው መሰላችሁ? እዚህ ኢንግሬዲየንቱ ላይም ብታነቡት በ4 አይነት ነገር መጠቀም ትችላላችሁ። እና 4ቱ ነገር ምን መሰላችሁ? እኔ እዚህ ጋር አሁን አዘጋጅቻለሁ ወተት፣ እዚህ ጋር ወተት አዘጋጅቻለሁ፣ እዚህ ጋር እርጎ አዘጋጅቻለሁ፣ እዚህ ጋር ደግሞ የጽጌረዳ አበባ ውሃ አዘጋጅቻለሁ። እና በውሃም እዚህ ኢንግሬዲየንቱን ስታነቡት በውሃም ይሆናል ይላል፣ ግን እኔ የምመክራችሁ በውሃ ባትቀቡት ጥሩ ነው። ለምን? ወተት አለ፣ የተሻለ ነገር ስላለ በተሻለው ነገር መጠቀሙ ጥሩ ነው። በወተት በእርጎና እዚህ ጋር ደግሞ የጽጌረዳ ውሃ አበባ አለኝ፣ ሮዝ ወተር ማለት ነው።
በሶስቱ መጠቀም ትችላላችሁ። ውሃውን እኔ አድቫይስ አላረጋችሁ፣ ውሃውን እኔ ሪከመንድ አላረጋችሁ። በእነዚህ በሶስቱ ወይም ደግሞ እኔ በማርም ተጠቅሜው ቆንጆ ስለሆነ ማለት ነው። ኢንግሪዲየንቱ ላይ አይገልጽም። በማር ግን በሃኒ በጣም ተጠቅሜው በጣም ቆንጆ ነው። ብታይ በጣም ነው የተስማማኝ እና ሃኒ ኦርጋኒክ የሆነውን እንደዚህ መጠቀም ትችላላችሁ። በእነዚህ በአራቱ ነገር ከአራቱ አንዱን ነው የምትመርጡት። ለምሳሌ ዛሬ በወተት ከተጠቀማችሁ በሚቀጥለው ዙራችሁ በእርጎ፣ ከዛ ጽጌረዳ ውሃ፣ ሁሉም ቆንጆ ነው። እኔ ግን ዛሬ በወተት ነው ተጠቅሜ የማሳያችሁ። በጣም ቆንጆ ነው በወተት በእርጎም እንደዛው ተስማምቶኛል። በጽጌረዳ ውሃም ተስማምቶኛል። በማርም እውነቴን ነው ሁሉንም ዙሩን ሞክሬያቸዋለሁ። ቆንጆ ነው። ሁሉም የሚጎዳ ነገር ስላልሆነ ማለት ነው። እና አሁን ቪዲዮን እንዴት አድርጌ ተቀብቼ አፕላይ አድርጌ ያሳያቸዋለሁ። መጀመሪያ ፊቴን ልታጠብና ከዛ ተመልሼ እንገናኛለን ማለት ነው። ይሄው እንግዲህ ፊቴን ታጥቤ መጥቻለሁ። ፊቴን ቆንጆ አድርጌ ታጥቤዋለሁ። በፌስ ዋሽ በሚስማማኝ ፌስ ዋሽ ታጥቤዋለሁ እና ከዛ አፕላይ አድርጌ ያሳያቸዋለሁ ማለት ነው። ከዛ በፊት ግን ፓውደሩን ይሄንን ፓውደር አፕላይ ከማድረጌ በፊት ፊቴን ስቲም አደርገዋለሁ። ምክንያቱም የቆዳዬ ቀዳዳ እንዲከፈት ስቲም አድርጌ ከዛ የምቀባው ማስክ ወደ ውስጥ ዘልቆ እንዲገባልኝ ስቲም አደርጋለሁ ማለት ነው። ፊቴ ለምን ፊታችሁን ስቲም ስታደርጉ አንዳንዴ በጣም ቆንጆ ነው። በተለይ እንደዚህ ማስክ ልትቀቡ ስትሉ ወደ ውስጥ እንዲገባ የምትቀቡት ነገር ጥቅሙን ለማግኘት ሞር ስቲም ስታደርጉት በጣም ቆንጆ ይሆናል ማለት ነው። ውሃዬን አላደረኩም እና አሁን ስቲሜን አደርጋለሁ ማለት ነው። ስቲመሬ ውስጥ ውሃ የራሷ ካፕ አለቻት። ኦርደር ሳደርገው ይሄንንም አማዞን ላይ ነው የገዛሁት። በጣም የምወዳት ስቲመር ነች። ምንድነው የምወዳት ይችን ስቲመር? ስቲም ፊታችሁን ስታደርጉ ከ10 ደቂቃ በላይ መብለጥ የለበትም። ጥሩ አይደለም። ሁሉ ነገር ሊሚት ሲኖረው ነው እና ይቺም ደግሞ በሊሚት ነው። 10 ደቂቃ ብቻ ነው ለፊት የሚመከረው ስቲም ስታደርጉ ማለት ነው። እቺ አውቶማቲክ ልክ 10 ደቂቃ ሲሆን ታይም ምናምን ሰዓት ማየት አይጠበቅብኝም። ራሷ ትዘጋለች፣ ጠቅ ብላ ትዘጋለች። ከዛ ስቲሜን 10 ደቂቃ አድርጌ ጨርሳለሁ ማለት ነው። በቃ ቆንጆ ናት። በጣም ነው የምወዳት። ቅልጥፍ ያለች ናት። እና ስቲም አንዳንድ ፊታችሁን ስቲም ማድረግ ጥሩ ነው። ብዙ እንዲህ ቶሎ ቶሎ ሳይሆን በሳምንት አንዴ ምናምን ፊታችሁን ስቲም ብታደርጉት ቆንጆ ነው። ለምን የፊታችሁን ቀዳዳ ስለሚከፍተው ቆንጆ ነው ማለት ነው። እንዲህ በየቀኑ ምናምን አይመከርም፣ ጥሩም አይደለም። እና ኤቭሪቲንግ ሊሚት ሲሆን ጥሩ ነው ብዬ አስባለሁ። አሁን ስቲሜን አደርጋለሁ ማለት ነው። አሁን ጭሱ እየወጣልኝ ነው። ስቲሜን ላደርግ ነው። እስከዛ ግን እግረ መንገዴ ይሄንን የሮዝ ክሊንሰር የማይክለር ክሊንሲንግ ወተር ላሳያችሁ። በሮዝ ውሃ ነው የሚሰራው፣ በጽጌረዳ አበባ ውሃ ሮዝ ወተር ማለት ነው። ቆንጆ ክሊንሰር ነው፣ ላሳያችሁ ብዬ ነው። ተጠቀሙት፣ ቆንጆ ነው። እኔ አክቹዋሊ የምጠቀመው ክሊንሰር የፊት የጋርኒየርን ነው፣ ግን ይሄንን ደግሞ በሁለተኛ ደረጃ ወደዋለሁ። በጣም ቆንጆ ነው። የጽጌረዳ አበባ ውሃ ለፊት ቆንጆ ስለሆነ ላሳያችሁ ብዬ ነው። አሁን ስቲሜ ያው እንፋሎቷ ጭሷ እየወጣልኝ ነው። ፊቴን እንደዚህ ስቲም አደርጋለሁ ማለት ነው። እንዲህ እያደረጋችሁ ፊታችሁን ስቲሙን ስትይዙ በጣም እንዲህ አትቅረቡ፣ በጣም አታርቁት፣ መካከለኛ ላይ አድርጋችሁ ማለት ነው። ያው እንዳያቃጥላችሁ፣ ሲቀርብ በጣም እንዳያቃጥላችሁ፣ ሲርቅ ደግሞ ፊታችሁን ስቲም አያገኙም እና በመካከለኛ እንደዚህ ይዛችሁ ፊታችሁን ስቲም ማድረግ ትችላላችሁ። እና ስቲም ቆንጆ ነው። አሁን ይሄንን ስቲም ሳደርገው 10 ደቂቃ ፊቴን ቀዳዳውን ይከፍትልኛል። ለዛ ነው እና የምቀባው ማስክ ወደ ውስጥ እንዲገባና ስራውን እንዲሰራልኝ ሞር ይጠቅመኛል ማለት ነው። እና ይሄ ነው የስቲም ጥቅም። በነገራችን ላይ የምነግራችሁ ነገር የመጀመሪያ ቪዲዮዬ ላይ የቀይ ስር ቪዲዮዬ ላይ ስሰራ ስለ ቅባት እንደማሳያችሁ አንዳንድ ነገር ቃል ገብቼላችሁ ነበር። የቀይ ስር ጁስን እንዴት አድርጌ እንደምጠቀም እሱን ሁሉ ቃል ገብቼላችኋለሁ እና እሱን ቃል የገባሁላችሁን ነገር የረሳሁት እንዳይመስላችሁ። እሺ፣ አልረሳሁትም። ሁሉንም ያ ዋን ባይ ዋን ነው የማደርገው እኔ ቪዲዮዬን ስሰራ። ዛሬ ይሄንን እንደዚህ ይሄንን ብዬ በፕላን ስለሆነ የምሰራው
እነዛም ደግሞ ተራቸው ሲደርስ አሳያችኋለሁ ማለት ነው። እና አልረሳሁትም፣ ቃል ገብቻለሁ። ስለ ቅባት፣ ስለ ቀይ ስር ጁስ እና ሁሉንም አሳያችኋለሁ። እሺ አልረሳውም። እና እናንተ ደግሞ የምትጠይቁት ጥያቄ ካለ የምትፈልጉትን ጥያቄ ያንንም አቀርባለሁ ማለት ነው። አልረሳሁትም። ሌሎችም ጥያቄዎች ጠየቃችሁኝ ያላችሁ እሱንም አልረሳሁትም እና ሁሉንም ነገር በተራ አቀርባለሁ ማለት ነው። እሺ እና ስቲማችሁን እንደዚህ ፊታችሁን ማድረግ ማለት ነው። ያው እንግዲህ ስቲሜ ልክ 10 ደቂቃ ሲሞላት እንዳልኳችሁ ዘግታለች። የፊቴን በደንብ 10 ደቂቃ ስቲም አድርጌዋለሁ። እንደዚህ እንትን ብሎኛል፣ አልቦኛል ፊቴን ማለት ነው። ስቲሟ እንደዚህ ሞቅ አድርጋ እንደዚህ በቃ ስቲም አድርጌዋለሁ። ከዛ በንጹህ ፔፐር ታወል ፊቴን እንደዚህ አድርጌ በቀስታ ፊታችን በጣም ሴንሲቲቭ ስለሆነ ስትጠረጉ በፎጣም ሆነ በምንም በጣም ፊታችሁን ተጠንቀቁ። እና ደግሞ ለፊታችሁ ደግሞ የምመክራችሁ ነገር አንዳንድ ሰው ሻወር ሲወስድ በቃ በአንድ ፎጣ ነው ፊቱንም ገላውንም፣ ግን ለፊታችሁ ፎጣ ለዩ እና በቃ ፎጣ በተለይ ነጭ ቢሆን እኔ አይዶን ነው የምወደው፣ በጣም የምወደው ነጭ ፎጣ ስለሆነ ነጭ ፎጣ ነው ያለኝ እና የገላዬንም ለብቻ ነው የምጠቀመው፣ የፊቴንም ደግሞ ለብቻ ነው። እና ለፊታችሁ ፕሊስ ፎጣችሁን ለዩ፣ አንድ ላይ አታድርጉ፣ ለማትለዩ ሰዎች ማለት ነው። ይሄንን ምክር እሰጣችኋለሁ። ነጭ ቢሆን ደግሞ ይመረጣል። ነጭ ነገር ሲቆሽሽ ቶሎ ምን ስለሚታይ ቶሎ የማጠቡ እንትን ይኖረናል እና ነጭ ቢሆን ይመረጣል። አሁን ግን ስቲም ስላደረግኩ እኔ አጠገቤ ንጹህ ፔፐር ታወር አዘጋጅቼ በሱ ነው ያደረኩት። አሁን ወደ ማስኩ እንሄዳለን ማለት ነው። እዚህ ጋር ማስኬ ዱቄቱ ይሄን ይመስላል። ይኸውላችሁ አብሹ እርዱና ሰንደልውዱ ተደባልቆ ይሄንን ከለር ነው የያዘው። እና የሚገርማችሁ ነገር ይሄን ማስክ በጣም ተጠንቅቃችሁ በጣም በትንሹ ነው ማድረግ ያለባችሁ። እዚህ ላይ ጨምራችሁ ጥሩ ማንኪያ በቂ ነው። እዚህ ላይ አድርጋችሁ ወተት አድርጋችሁ ወይም ዮገርቱ ማንኛውንም ነገር ስትጠቀሙበት የመብዛት ባህሪ ያለው እና አታብዙት። እና እኔ ዛሬ በወተት ነው የምጠቀመው። በወተቴም ይበቃኝን ያህል ገምቼ አደርጋለሁ ማለት ነው። እንደዚህ አድርጋችሁ እንደዚህ ሰፋ ባለ ዕቃ ብትጠቀሙ ጥሩ ነው እላለሁ። ለምን እንደልባችሁ በደንብ ይሄ የሆነ እንዲህ ስትመቱት ሶስቱ ነገር ፓውደሩ የሆነ የመጓጎል ባህሪ ያለ አይደል? እንደዛ ነገር ያሳያል። በደንብ እንዲፍርጥርጥ አድርጋችሁ በማንኪያ ለዛ ነው ሰፋ ያለ ዕቃ ጥሩ ነው የምላችሁ። አያችሁ ጥሩ ማንኪያ አድርጌ ይኸውላችሁ ቶሎ ይበዛልና እንደዚህ አድርጋችሁ አማስላችሁ መቀባት ነው እያያችሁ ማለት ነው። ከወፈረ ትንሽ ማድረግ ወተቷን ትንሽዬ ጠብ አድርጌባታለሁ ማለት ነው። እነዚህን ዮገርቱን፣ ጽጌረዳ አበባውን፣ የጽጌረዳ ውሃውን፣ ሌላውን ማሩን ምናምን ያስቀመጥኩት ለማሳየት ያህል ነው ለእናንተ በምን መጠቀም እንዳለባችሁ አንዱን መርጣችሁ መጠቀም እና መቀየር ትችላላችሁ። በወተት ከተስማማችሁ በዛው መቀየርም ከፈልጋችሁ በዮገርት ሁሉም የሚጎዳ ነገር ስላልሆነ እንደዛ መጠቀም ትችላላችሁ። ያው አሁን በደንብ እንደዚህ አደባልቄዋለሁ ማለት ነው። አሁን ፊቴን አፕላይ አደርጋለሁ ማለት ነው። መስታወቴን ላምጣና ተመልሼ እመጣለሁ። ያው እንግዲህ መስታወቴን ይዤ መጥቻለሁ። እንደተለመደው በመስታወቴ እያየሁ አፕላይ አደርጋለሁ ማለት ነው። እንደዚህ እንዳያረጋችሁ እንደተለመደው ማድረግ ነው። በጣም ቆንጆ ነው። በጣም እውነቴን ነው የምላችሁ። እኔ ተስማምቶኛል እና እኔ የማቀርብላችሁን ነገር በጣም ተጠንቅቄና ለራሴ ተስማምቶኝ ጥሩ ነው ያልኩትን ነገር ነው። ለምሳሌ የሆነ ነገር ልሞክር ብዬ ሞክሬው ካልተስማማኝ ወይ ጥሩ ካልመሰለኝ በጭራሽ አላቀርበውም እና ይሄ ግን በጣም ቆንጆ ነው። አብሽም ቆንጆ ነው። እርዳው በጣም ብዙ ሰው ነው የመሰከረለት። ታውቃላችሁ ብዬ አስባለሁ። እርድ በጣም ቆንጆ ነው። ይሄ የሰንደልውድ ፍቅፋቂ ደግሞ በጣም ቆንጆ ነው። ይሄ ጣፋጭ እንጨት ያልኳችሁ በጣም ቆንጆ ነው። እናንተም ደግሞ ስለሱ ሰርች አድርጋችሁ ቼክ ማድረግ ትችላላችሁ። በጣም ነው ፊት የሚያጠራው። በጣም ቆንጆ ነው እና እንግዲህ እርድ እንዳልኳችሁ ቆንጆ ነው አይደለም። ይሄ ሁለት ሌላ ደግሞ አብሽና የሰንደልውድ ተጨምሮበት ይቀርና ብቻውን እንኳን እርድ ቆንጆ ነው።
በነገራችን ላይ እርድ ለመቀባት ለፊት ብቻ ሳይሆን ቆንጆ ለመብላትም በጣም ቆንጆ ነው። ማንኛውንም አልጫ ነክ ነገሮች ስትሰሩ እርድ ገብቶበት መበላት የሚችለውንም ሆነ መጠጣት የሚችለውንም ነገር ወደ ሆዳችሁ ብታስገቡ በጣም መልካም ነው እላለሁ። እርድ ለጤንነት በጣም ቆንጆ ነው እና እንዳትረሱ። በምትሰሩት ምግብ ላይ በተለይ ይገባበታል ተብሎ የሚታሰብ አልጫ ነክ ነገሮችን እርድ እየጨመራችሁ ብትመገቡ ለጤና በጣም ቆንጆ ነው። እርድ ለመቀባት ብቻ አይደለም፣ በጣም ቆንጆ ነው ለጤና እና ያንን እመክራችኋለሁ ማለት ነው። እኔ እርድ በጣም ነው የምወደው። ሲቀመጥ ማስኩ እንደዚህ እየተቀባው ራሱ የሆነ የመርጋት እንትን አለው። በቃ ቶሎ የመወፈር የመብዛት ባህሪ ያለው እና በጣም ጥንቃቄ አድርጉ። እንዲወፈረ መስሎ ከታያችሁ ትንሽ እንደዚህ ጠብ እያደረጋችሁ ማላላት ትችላላችሁ። እንደዚህ አይነት ባህሪ ያለው ቶሎ ነው የሚበዛው። በቃ እና አሁን ስትጠቀሙ ኦርደር አድርጋችሁ ስትጠቀሙ አሁን ያልኳችሁን ነገር ባህሪ ታዩበታላችሁ እና እንደዚህ የወፈረ ከመሰላችሁ ማላላት ትችላላችሁ። እሺ እና እንደዚህ አድርጋችሁ በቃ ማንኛውንም ማስክ እንደምትቀቡት መቀባት ነው። እና እንደዚህ ከተቀባችሁ በኋላ 20 ደቂቃ ወይም 10 ደቂቃ ነው የሚለው ኢንግሪዲየንቱ ላይ ስታነቡት ራሱ 10 ወይ 20 ነው የሚለው። እኔ ግን 20ውን ነው የመረጥኩት፣ ምክንያቱም የተቀባሁት ነገር በደንብ ስራውን ሰርቶ ውጤቱን ለማየት ትንሽ ደቂቃውን ማስረዘም እንዳለብኝ አመንኩና 20 ደቂቃ ነው የማቆየው። እናንተ እንደፈለጋችሁ 10ም 20ም ደቂቃ ብታቆዩት ጥሩ ነው፣ ግን እኔ ሪከመንድ ማድረጋችሁ 20 ደቂቃ ብታቆዩት መልካም ነው። ይሄን ይመስላል። እንደዚህ ተቀብቻለሁ። ሶሪ እንዳልኳችሁ የወፈረ ነገር ከሆነ ወተቱን ጠብ እያደረጋችሁ ማላላት ትችላላችሁ። ይሄን ይመስላል እንግዲህ እንደዚህ ተቀብቻለሁ። ውጤቱን እንግዲህ 20 ደቂቃ ቆይቼ ከ20 ደቂቃ በኋላ አሳያችኋለሁ ማለት ነው። ይሄን ማስክ በጣም ነው የወደድኩት በእውነት። ተመልሼ እመጣለሁ። ፊቴ እንግዲህ ይሄንን መስሏል፣ ደርቋል። የማስኩ ውጤት ይሄንን ነው የሚመስለው። ማለት ሲደርቅ እንዴት እንደሚመስል ላሳያችሁ ብዬ ነው። እላችሁ ማስክ ስትቀቡ ፊታችሁን የሆነ እንትን የመያዝ ባህሪ ያለውና ይሄንን ነው የሚመስለው። እንግዲህ 20 ደቂቃ ስታቆዩት አሁን ታጥቤ ምን እንደሚመስል አብረን እናየዋለን ማለት ነው። ያው ፊቴን ታጥቤ ይሄንን መስሏል ፊቴ። በጣም ቆንጆ ነው። በነገራችን ላይ ምኑ እንደሆነ ፊት የሚያለሰልስ ታውቃላችሁ? ከሶስቱ ፓውደሮች አብሹ በጣም ነው ፊት የሚያለሰልሰው። በጣም በቃ ፊትን ሶፍት ነው የሚያደርገው እና በጣም ነው የሚገርመው። ከታጠባችሁት በኋላ እናንተም ታመሰግኑኛላችሁ። ኦርደር አድርጋችሁ ይሄንን ፓውደር ስትጠቀሙ በእውነት በጣም ነው ደስ የሚላችሁ እና አብሹ እውነትም በቃ በጣም እንዳነበብኩት ሰርች አድርጌ እንዳነበብኩት በቃ አግኝቼዋለሁ፣ ውጤቱን አይቼዋለሁ እና በጣም በጣም ቆንጆ ነው። አብሹ በጣም ፊት ያለሰልሳል። ከዛ ሞይስቸራይዘራችሁን የሚስማማችሁ እናንተ ሁላችሁ ስኪና እንደየስኪናችሁ በሚስማማችሁ ሞይስቸራይዘር ፊታችሁን ሞይስቸራይዝ ማድረግ ማለት ነው። እኔ የሚስማማኝ ይሄ የፖንድስ ሞይስቸራይዘር ሆኗል። እኔ ብዙ ሞይስቸራይዘሮችን ሞክሬ በጣም አሁን ፖንድስ ላይ ያረግቻለሁ። በቃ ይሄንን የምቀባው በጣም ተስማምቶኛል ማለት ነው። እኔ ስኪኔ ሴንሲቲቭ ስለሆነ በጣም የተጋነነ ሽታ ያለው ሞይስቸራይዘር አያስማማኝም እና ይሄንን የፖንድስ ተስማምቶኛል። እሱን ቀባለሁ ማለት ነው። እና ፊታችሁ ላይ የሚስማማችሁ መቀባት ከማስኩ በኋላ ማለት ነው። እኔ ስለሚስማማኝ ይሄ እቀባለሁ። ምንጊዜም ፊታችሁን ማስክ ካረጋችሁ በኋላ ሞይስቸራይዘር መቀባታችሁን እንዳትረሱ። ሞይስቸራይዘራችሁን ተቀብታችሁ በቃ ፊታችሁን መንከባከብ፣ ራሳችሁን መንከባከብ አለባችሁ ማለት ነው። እና ይሄንን መስሏል ፊቴ እንደዚህ ልስልስ ብሎ አምሮበታል ማለት ነው። ከዛ በመቀጠል በጣም የምወደው የሃይድሬሽን ክሬም አለኝ።
የሃይድሬሽን የፓሲፊካ ክሬም ነው። ይሄን ይመስላል። ያሳያችሁ የፓሲፊካ ሃይድሬሽን ክሬም አለ። እሷን ትንሽዬ አድ አደረግና ትንሽ እቀባለሁ ማለት ነው፣ ሳይበዛ። እቺ ሃይድሬሽን ክሬሟ ትንሽ ቀጠን ያለች ናት እና ቶሎ እንደ ቅባት የመዋሃድ እንትን አላት እና ደስ ትላለች በጣም። እንደዚህ አድርጌ ተቀባው። ከዛ በመቀጠል የማሳያችሁ በጣም ቆንጆ ሰንስክሪን ነው። ይሄ የኢኩዌት ቢዩቲ ሰንስክሪን በጣም ተስማምቶኛል። ቆንጆ ሰንስክሪኖችን የተለያዩ ሞክሬያለሁ። አቪኖ የተለያየ ብራንዶች ሞክሬያለሁ። ሰንስክሪን ግን ይሄኛውን በጣም ቆንጆ ሆኖ አግኝቼው ይሄንን ነው የምጠቀመው። በጣም ቆንጆ ሰንስክሪን ነው። ላሳያችሁ። ኤስፒፊው 110 ነው። ኤስፒፊው በጣም አሪፍ ነው። በጣም ፀሐይን ይከላከላል እና ስትወጡ ከሞይስቸራይዘር በኋላ በተለይ ሰመር ታይም ላይ ውጭ ስትወጡ፣ ቤት ውስጥ እንኳን ብዙም ችግር የለውም፣ ግን ውጭ ስትወጡ ሰንስክሪናችሁን መቀባታችሁን እንዳትረሱ። ምክንያቱም ሰንስክሪን ፀሐይን ስለሚከላከልልን ሰንስክሪናችሁን እንዳትረሱ ማለት ነው። ፊታችሁን ብቻ ሳይሆን እንደዚህ እጃችሁንም እንደዚህ በተለይ አሁን ሰመር ታይም ሲሆን የምንለብሰው ልብሶች እንደዚህ የሰመር ድሬሶች ስለሆኑ ጃፖኒ ክፍት ነገሮች ስለምናበዛ ስለሚሞቅ እንደዚህ እጃችሁን በተለይ መኪና ስትነዱ እንደዚህ እጃችሁን ተቀብታችሁ ብትነዱ ጥሩ ነው። እኔ አሁን መኪና ስነዳ ምን ጊዜም ሰመር ላይ ፊቴን ብቻ ሳይሆን ሰንስክሪን የምቀባው እጄን የምቀባል። ምክንያቱም ፀሐዩ ልብልብ ያደርግና እጃችሁን ይለየዋል ከሰውነታችሁ፣ እጃችሁ ተለይቶ ይጠቁራል እና ያንን ለመከላከል ሰንስክሪን ብትቀቡ በጣም መልካም ነው እላለሁ። እሺ፣ ሰንስክሪናችሁን አትርሱ። እና አሁን ለወጣ ስለሆነ ሰንስክሪን እቀባለሁ ማለት ነው። ከስር ሞይስቸራይዘራችሁን ትቀባላችሁ፣ ከላይ ሰንስክሪናችሁን ማለት ነው። አንገታችሁንም እንዳትረሱ። እኔ አሁን ለእናንተ ለማሳየት ብዬ ነው እንጂ ማንኛውንም ማስክም ስትቀቡ አንገታችሁን ተቀቡ፣ ሞይስቸራይዘርም ስትቀቡ አንገታችሁን ተቀቡ። ምክንያቱም አንገታችሁን የፊታችን አካል ስለሆነ ማለት ነው። ይሄንን ይመስላል እንግዲህ። ይሄን ነው ለዛሬ ያዘጋጀውላችሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ፕሊዝ ላይክ እና ሰብስክራይብ ማድረግ አትርሱ ፕሊዝ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር በያላችሁበት ይጠብቃችሁ። ኢትዮጵያዊ ሰላሜ ነው። ባባይ ጋይስ፣ በጣም ነው የምወዳችሁ። ባባይ